በዚህም የተነሳ የዛሬ 60 ዓመት በፊት ወይም 70 ዓመት በፊት በሁለቱ የጣሊያን ወረራ ጊዜያቶች ኢትዮጵያ ለአምስት የአስተዳደር ክልሎች በብሔረሰብና በቋንቋ ተለያይተው ለማከፋፈል ተሞክሯል። ይህ እንግዲህ ያልበገር ባይነታችን ታሪክ ለማጥፋት ሲደረግ የነበረው ተጋድሎ መሆኑን እንድታውቁ ያስፈልጋል። ሌላው ደግሞ እዚህ ድረስ ያመጣኝ ባጭሩ ልጠቅስላችሁ ፈልጋለሁ። ኢትዮጵያ ለአፍሪካ ሀገሮች ኬንያን ጨምሮ ሱዳንን ጨምሮ ለበርካታ የአፍሪካ ሀገሮች ነፃ መውጣት ተምሳሌት ብቻ መሆን ሳይሆን በአካል በመንፈስ እና በሁለንተናዊ መልኩ ከቅኝ ገዢዎችና ከተስፋፊዎች ጋር ባደረገችው ተጋድሎ ምሳሌነት ከዛም በኋላ ደግሞ እኛ ባገለገልንበት ስርዓት ከሰባት በላይ የሆኑ ሀገራት ለነጻነት አብቅተናል። ከነዚህም ውስጥ በምታውቁት የአፓርታይድ ስርዓት ከአፄ ኃይለ ሥላሴ ደርግ የተረከበው የኤንሲ ፕሮግራም፣ ሁለተኛ ደግሞ በደቡብ አፍሪካ ሀገሮች የነበሩት የነጻነት ትግሎች ይደገፉ የነበሩት በኢትዮጵያ መንግስት ነው። ዚምባብዌ፣ ሞዛምቢክ፣ አንጎላ፣ ናሚቢያ እንደገና ደግሞ በኢትዮጵያ ላይ ተፈጥሮ የነበረውን ወረራ በተለይ በምስራቁ የሀገራችን ክልል የዚያድ ባሬ መንግስት የያዘውን የመስፋፋት ጦርነት ጉዳይ አስመልክቶ በመልካም ጉርብትና የምትኖር ኢትዮጵያን ለማድረግ የኢትዮጵያን ሉዓላዊነትና ዳር ድንበር ለማስጠበቅ የኢትዮጵያ መንግስት የነበሩትን የሶማሌ ንቅናቄዎች በዚያድ ባሬ ላይ የነበሩትን አደራጅታለች በስድስተኛ ደረጃ። አሁን እዚህ ያለንበት ሀገር በሰባተኛ ደረጃ የተደራጀችው ከአፄ ኃይለ ሥላሴ ጀምሮ በፈረንጅ አቆጣጠር ከ64 እስከ 72 የደቡብ ሱዳን የራስ ገዝ አስተዳደር ያስገኘችው የኢትዮጵያ ሕዝብ አንጡራ ሀብት ደም እና የአጥንት ክስካሶ የህይወት መስዋዕትነትን ጭምር ተከፍሎበታል። እንደገና ደግሞ ከአፄ ኃይለ ሥላሴ በኋላ ደግሞ እንደ ፈረንጅ አቆጣጠር በ1975 ዓመተ ምህረት ያ የተካሄደው የራስ ገዝ አስተዳደር ጉዳይ ለማፍረስ ሲደረጉ በነበሩ ጥረቶች አኮቦ በሚባለው ጠረፍ ላይ የተካሄደው የወታደር አመጽ ነበር። ያ አመጽ ከ75 እስከ 83 ለ8 ዓመት በኢትዮጵያ ነው የተስተናገደችው። አሁን ደግሞ ለዚህ ሀገር ነጻነት ያበቃችው ኤስፒኤልኤም ወይም ኤስፒኤልኤ በእኔ አስተዳደር በሚመራው ክልል በዛ አካባቢ ያለው ህዝብ ከደቡብ ሱዳን ህዝብ ጋር የመመሳሰል ባህሪ ስላለው ለሽፋን ሲባል በጋምቤላ ክልል እንዲደራጁ ተደርገዋል። ስለዚህ ኤስፒኤልኤም እና ኤስፒኤልኤ በአንድ በኩል የኢትዮጵያ መንፈሳዊ ልጅ ማለት ይቻላል። በዚህም የተነሳ እዚህ አገር ያለነው ኢትዮጵያውያን ከወያኔ በፊት በ1983 ዓመተ ምህረት ወያኔ በገባች ጊዜ የወያኔን የአስተዳደር ስርዓትና የኢትዮጵያን የከፋፍሎ አገዛዝ ላለመቀበል በግንባር ቀደምትነት ከተፋለሙት ድርጅቶች የመጀመሪያው የኔ ድርጅት ነው።
ምናልባት ኢትዮጵያ ውስጥ የነበራችሁ በ2009 በኢትዮጵያ የመከላከያ አዳራሽ ውስጥ በኢትዮጵያ መንግስትና በኢትዮጵያ አንድነት አርበኞች ግንባር መካከል የተካሄደው የሰላም ስምምነት ነው ለሌሎቹ መግባት መሰረት የሆነው። ስለዚህ ከዛም ውስጥ ምናልባት ፈራሚው እኔ ነበርኩ። ስለዚህ በዚህ መሰረት ኢትዮጵያዊ ነኝ እንጂ ደቡብ ሱዳናዊ አይደለሁም። ሁለተኛ ደቡብ ሱዳናውያንን የረዳኋቸው የኢትዮጵያን መንግስት ወክዬ ነው እነዚህን ሁለቱ ፕሮግራሞች በእኔ ስር እንዲመሩ የተደረገው። ይህን ማስተካከል ያስፈልጋል። ለምን ታሪክ ነውና በተጣመመ መልኩ እንዲሄድ አልፈልግም። ሌላው እንግዲህ ሁላችሁም በምታውቁት መሰረት የኢትዮጵያ ሉዓላዊነትና አንድነት ወደር በሌለው የህይወት፣ የደም፣ የአጥንት ክስካሶ መስዋዕትነቶች ነው ሲባል ይህ ማለት ደግሞ ምንድን ነው? በኢትዮጵያ ውስጥ በታሪክ የተመዘገቡ ከ127 በላይ ታላላቅ ውጊያዎችና ጦርነቶች ተካሂደዋል። የኢትዮጵያ ታሪክ ከ3000 ዓመት በላይ ግንባር ቀደምት የአስተዳደር ስርዓት ከመሰረቱት የዓለም ክልሎች ውስጥ አንዷ ነች። ዛሬ የምናያት የኢትዮጵያ ክልል የነበረችው የኢትዮጵያ ክልል አይነት ሳትሆን በእነዚህ በደመኛ የኢትዮጵያ ጠላቶች ቡርቡራና ወረራ እንድትጠብና በዚህ አሁን ባለችው መልክ እንድትገኝ የተደረገው ከታሪክ አኳያ ይህን ማወቅ አለብን። ስለዚህ የኢትዮጵያ ሰራዊት በብሔረሰብ፣ በቋንቋ፣ በሃይማኖት የተከፋፈለ ሳይሆን የኢትዮጵያ ትልቁ ችግር የብሔረሰቦች ችግር አይደለም፣ የሃይማኖቶች ችግር አይደለም። ምናልባት የውጭ ጠላቶች በሚፈጥሩት ደባ የኢትዮጵያ ችግር የስልጣን ሽኩቻ ችግር ነው ሆኖ የቆየው። ይህን ማወቅ አለባችሁ። እና በኢትዮጵያ ታሪክ ብሔረሰብ እንዳትሆን፣ ማህበረሰብ እንዳትሆን የተከለከለ ማንኛውም ህብረተሰብ እንደሌለ ማወቅ አለባችሁ። ስለዚህ ዛሬ በማገገም እዚህ ደረጃ ላይ የተደረሰው ልትፈራረስ የነበረውን ኢትዮጵያ ለማዳን ሲባል እንጂ የነበረው ቅርስ ያ አይደለም። በዚህ መሰረት እኔ የምወክለው የኢትዮጵያ አንድነት አርበኞች ግንባር ነው። የዚህ የተፎካካሪ ፓርቲዎች ጉባኤ መስራች ነኝ። ምናልባት የአካልና የቅርጽ ለውጥ ላትለዩኝ ትችላላችሁ። ስለዚህ ወደዚህ የመጣሁት ሁላችሁም በምታውቁት ኤምባሲውን በሚያውቀው እኛ ከመንግስት ጋር የተፈራረምነው ጥቅምት 24 ቀን 2009 ነበር። በሁለተኛ ዓመታችን ከአቶ ኃይለማርያም ስልጣን መልቀቅ በኋላ ከሁለት ዓመት በኋላ የሰሜኑ ሀገራችን ጦርነት እንዴት እንደተፈጠረ ታውቃላችሁ። በዚህም አካባቢ የነበሩት ሁኔታዎች ለማስተካከል ሲባል ያው ከኤምባሲ ጋር ስራ ለመስራት